እኔ በኦሮሞኛ ሙዚቃ ስሰራ ለሚደብራችሁ በተለይ የወረባቦ ልጅ ናችሁ እኛ ወረባቦች አማራ እኮ ነው ምናምን እያላችሁ ለምትሉ አንዳንድ ሰዎች ማለት ነው። አብዛኛው ያውቃል ማንነቱ። እንደው ለአንዳንድ ሰዎች ግን ልንገራችሁ፣ በተለይ ለማከብራችሁ ሁለት ሰዎች እኔ ስማችሁን አልጠራም ልንገራችሁ። የጎጃም ፖለቲካ የክልሉን መንግስት ለ40 አመት ነው ለስንት አመት እነሱ ናቸው በኢህአዴግም ጊዜ አሁንም በብልጽግናም ጊዜ እነሱ ናቸው ያዙት የክልሉ መንግስት። ከክልሉ መንግስት አልፈው የፌደራሉ መንግስት ለመቆጣጠር እንጂ የሚሰሩት የእውነት ለአማራ ህዝብ አዝነው አይደለም። አንደኛ። ሁለተኛ ደግሞ ጦርነት ሲሆን ስንት የተማረ ምሁር ነው ያለቀው ከኛ። ወሎዬን እስበሱ እያገዳደሉ አማራ ነህ አንተ ሚኒሻ ነህ አንተ ወታደር ነህ አንተ ፋኖ ነህ እያባባሉ እስበሱ እያገዳደሉ ስንት ወሎዬ ስንት ምሁር ነው ያለቀው። ስንት ምሁር። እስኪ ጎጃም ምሁር ሲገደል ሰምታችኋል? እንደው ከስንት አንድ ራሱ አንድ ሰው ከተገደለ እኮ ሚዲያው ቀውጢ ነው የሚሆነው። ወሎዬ ነው እስበሱ መጨፋጨፍ የያዘው። አንተ ሚኒሻ ነህ አንተ ምንድነው እየተባለ እነሱ ፖለቲካቸውን እየሰሩ ነው። በጣም ብልጥ ናቸው። የጎጃሞች በጣም ብልጥ ናቸው። እዚህ ጋር መከፋፈል ምናምን እንዲያትሉ መጣችሁ። መከፋፈል ምናምን የሚባል ታሪክ የለም። ውስጡ ሌላ ናቸው፣ ውጫቸው ሌላ ነው። እኔ ምናልባት የጎንደር ደም ጠብታ ስላለብኝ ስለምረዳቸው ስለማቃቸው ምን እንደሚያስቡ ፖለቲካው ወዴት እያስከዱት እንደሆነ ስለማቅ ነው። እኔ ኦሮሞ ነኝ ስል በደማዊ ማንነቴ ኦሮሞ ስለሆንኩ ነው። አሁን እዚህ ሙዚቃ ላይ በአመት አይሆነውም ከተሰራ ማነው ሞጣ ሲቃወም ነበር። ለምን ራሳ ሊወሌ ትላለህ አንተ ፋኖ ከሆንክ ለምን ለኦሮሞ ደማዊ ማንነት ላለው ሰው ለምን ትዘፍናለህ ብሎ ሲቃወም ነበር። ራሳ ሊወሌ በነገራችን ላይ በጌ ምድር የእጁ ወረባቦ ተውለደሬ ምናምን የሚባሉት እስከ በጌ ምድር እስከ ግማሽ ጎንደር ድረስ ሲገዙ የነበሩ ናቸው። አማራን ነው ሲገዙ የኖሩት ማለት ነው። በደማዊ ማንነታቸውም ግማሽ ኦሮሞ ናቸው። በአባታቸው በእናታቸው ደግሞ ጎንደር አማራ ናቸው። የኛ ቅድሚያቶቻችን ማለት ነው። ግን ሲቃወም ነበር ሞጣ። ያ ማለት ወሎዬን እስበሱ እያገዳደሉ በአንድ በኩል አማራ ነህ እያሉ እያገዳደሉ በአንድ በኩል ደግሞ ፖለቲካ ሰርተው አይ እናንተ በደማዊ ማንነታችሁ ኦሮሞ ስለሆናችሁ አያገባን ብሎ ነገጧ ስልጣን ቢይዙልን ምንድነው የሚያረጉልን ጥቅም? እስኪ ለወሎዬ የጎጃም ስልጣን መያዝ ምንድነው? እኔ እኮ የሚገርማችሁ ማለት ነው አማራንን በሚል በመታወቂያ ብቻ አማራንን ብለን አንድነትን ስናወራ በደማዊ ማንነታችን ግን የሚቀርበን ኦሮሞ ነው። ለወሎዮች በተለይ እኔ ለወረባቦ ህዝብ ከጎጃም በላይ የሚቀርበው ኦሮሞ ነው። ባቲ ያለው ኦሮሞ፣ ከሚሴ ያለው ኦሮሞ ነው የሚቀርበው። ከዛም አልፎ ደግሞ የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተፈጠረ ቁጥር የሚቀርበንኛ የኦሮሞ ህዝብ ነው ወይም የአፋር ህዝብ ነው። ከምንም በላይ ደግሞ የአፋር ህዝብ ይቀርበናል። አፋር በጣም ይቀርበናል ለኛ ማለት ነው ከጎጃም በላይ። እነሱ ውስጡ ሌላ ውጩ ሌላ የወሎ ምሁራን እየጨፈጨፉ የወሎን ታዋቂ ሰዎች እየጨፈጨፉ የወሎን መሪዎች እየጨፈጨፉ እስበሳቸው በሴራ እንደዚህ ተጠማዘው አሳምነው ጽጌ እኮ ወሎዬ ስለሆነ የገደሉት እንዴ። ወሎዬን እየገደሉ በአንድ በኩል ደግሞ አይ አማራ ነህ ተዋጋለን፣ በአንድ በኩል ደግሞ አይ እናንተ ኦሮሞ ስለሆናችሁ አታስፈልጉ። እንደዚህ አይነት ሴራ እኛ ወጣቱ እንዲነቃ አይናቸውን እንገልጣለን፣ እናወራለን፣ እንናገራለን። እኔ ባቅሚ ባለች ሚዲያ እኔ ትልቁ አካውንቴ ባይዘጋ ኖሮ ብዙ መናገር የምፈልጋቸው ነገሮች ነበሩ፣ በጣም ብዙ ማለት ነው። ግን አሁንም ደግሞ ሚዲያዬን አሳድጋለሁ፣ እናገራለሁ። ይሄ ፖለቲካ አይደለም፣ እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም አያገባኝም። ግን ወጣት ማለቅ የለበትም፣ ሚዲያ ልጅ ማለቅ የለበትም። በአንድ በኩል አማራ ነህ ና ተዋጋ ና ሞትልን፣ በአንድ በኩል ደግሞ በደማዊ ማንነታችሁ ኦሮሞ ስለሆናችሁ ምናምን ይሄ 100 አመት ያለፈ ታሪክ ሙዚቃ ስለተሰራ ብቻ ለምን ስሙ ተነሳ ብለው የተቃወሙ እነ ሞጣ ነገ ስልጣን ቢይዙ ወረባቦ ህዝብ ላለመጨፍጨፋቸው ምንም ዋስትና የለንም። ምክንያቱም ውስጣቸው መርዝ ነው። ውስጣቸው መርዝ እንደሆነ ገና ስልጣን ሳይይዙ ተረርተናቸዋል። አይኑን ያልገለጠ ወጣት አይኑን መግለጥ አለበት። በተለይ ሰይድ ወረባቦና አብዲ ማለት ነው ስርዓት መያዝ አለባችሁ። የእውነት ስርዓት መያዝ። የወረባቦን ወጣት አታስጨርሱ እናንተ መርዞች። እኔ እመጣላችኋለሁ። ምድር ላይ ምን እንደሚሰራ ምን እየተሰራ እንደሆነ ማለት ነው እኔ እመጣላችኋለሁ። ዝም ያልነው በቅቶን ነው። ጦርነት መሞት በቅቶን ነው፣ ሰልችቶን ነው። በሰሜኑ ጦርነት ብዙ ነገር ወድሞብናል። አሁን ደግሞ ወጣት አታስጨርሱ። ፋኖ እያላችሁ የደሃ ልጅ አታስበሉ። በየጊዜው ጦርነት አታስነሱ። በየጊዜው ሆነ ነገር አታስነሱ። ህዝቡ ሰርቶ መኖር ይፈልጋል።
ረፍት ይፈልጋል። በቅቶታል ጦርነት። እመጣላችኋለሁ።